በዓመት የካብኸውን በትዕግስት የምትንደው በቁጣ ነውና አትቆጣ። ቁጣ አውቀህ እንዳላወቅ ለፍተህ እንዳልለፋህ የሚያደርግህ በመልካም መሰረት ላይ አገዳ ቤት የሚሰራ ነው። በገዛ እጅህ ዋጋን እንዳታሳጣው ቁጣህን ያዘው። ወዳጅ ሆይ ቁጣ ለጊዜው የትክክልና የስሜት የሚሰጥ ለዘለቄታው ግን ጥፋተኝነትን የሚያውጅብ ነውና አትቆጣ። ቁጣህን ከታገስኸው ጥሎ ይሄዳል። ከታዘዝኸው ግን አብሮ ሲዋጋ ይኖራል። በቁጣ ያፈረስከውን በትዕግስት መገንባት ይከብድሃልና አትቆጣ። ስራ የሚዋበው በትጋት እንጂ በችኮላ አይደለምና አትቸኩል። ችኮላ ትጋት እየመሰልህ እንደሚያታልልህ እወቅ። ትዕግስት ከሚመስል መስነፍ፣ ትጋት ከሚመስል መቸኮል እንዲያድንህ እግዚአብሔር ለምን። እንደ ልብህ እንዳትሮጥ አቅምህ ቢዘገይ ገደብ ያለብህ ፍጡር መሆኑን ተረዳ። እንደ አቅምህ እንዳትሮጥ ስንፍና ነባይ አልባነት እንዳይዝህ ግን ተጠንቀቅ። የምትሰራው በጊዜው ነውና ያለ ጊዜው ተመልካች በጊዜው ሰራተኛ መሆንን እወቅ። በጊዜ ስትሰራ ግን ያንተ ያልሆነ ጊዜ የለም። የምትሰራው በትክክል ለማየት 90 ከመቶ ድል ነው። ያየኸውን መምታት ግን 10 ከመቶ ቀሪ ድርሻ ነው። ወዳጅ ሆይ በኑሮ ውስጥ ሰበቡን ካደረሰህ ቀሪው እግዚአብሔር ፋንታ ነውና ተጽናና። እንግዲህ ባደረግኸው ኑሮ እንዲህ አይሆንም ነበር እንዳትል ሞክር። በማትችለው ነገር ግን ራስህን አትውቀስ። የፈላ ነገር ይበጠብጣል፣ የሚጠጣው ግን ሲሰክን ነው። የወጣትነት ስሜት ብጥብጥ አተላ ነው። ሲሰክን ግን ጣፋጭነቱ ቡና ነው። የቡና ስባቱ መፋጀቱ ይላሉ። ሙቀቱና መስከኑ ተባብሮ መገኘት እንዳለባቸው የወጣትነት ቅናት ከማስተዋል ጋር ሲጣመር ውጤቱ ያማረ ነው። ወዳጅ ሆይ በወጣትነትህ ሁሉም ነገር ትክክል ነው ከሚል መመሪያ ውጣ። ሁሉንም ካላየሁ አላምንም አትበል። ሰምቶ ማመን ተተጎዱ መማር አስተዋይነት መሆኑን አትርሳ። የ80 ዓመት እውቀት ለመዘገብየት ግድ 80 ዓመት መኖር የለብህም። 80 ዓመት ከኖርህበት በትህትና መጠየቅ ይገባሃል። መሳሪያ የሚተኮሰው በርከክ ብሎ ነው። ክርስቲያን የሚዋጋው በጉልበቱ ተንበርክኮ በመጸለይ ነው። በመንበርከክ በማንበርከክ ይቻላልና አንተ ሆይ በርታ። ቆሻሻ ብቻ ሳይሆን ኃጢአትንም ተጸየፍ። ቆሻሻ ልብስን ኃጢአት ግን አንተነትን ያቆሽሻል። የኃጢአት ግብዣ እምቢ በል። ኃጢአት ሲቆይ የሚጠራበት ስሙ ልማድ ተብሎ ነው። ልማድ መተው ደግሞ አገርን እንደ መካድ ይመስላል። የኃጢአት ግብዣ ልማድ ተፈጥሮ ነው። ወደሚል እምነት ሳይደርስህ ኃጢአትን በግብዣ አስቀረው። በኃጢአት የጸና ሰው ኃጢአቱ ትዕቢተኛ ያደርገዋል። ጻድቁ ጽድቁን የረሳ የመሰለው መታበይ ይጀምራል። ሁሉን የሚነካካ ትልቅ ኃጢአት ትዕቢት ነው። እግዚአብሔር ትዕቢተኛን ሳይቀጣ አይቀርምና እባክህ ተጠንቀቅ። እናት ጋር መኖር ፈሪ፣ ከሴት ጋር መኖር ግብታዊ፣ ከወንድም ጋር መኖር ጠበኛ፣ ከሀብታም ጋር መኖር ህልመኛ፣ ከድሃ ጋር መኖር ጨለምተኛ፣ ከአብሮ አደግ ጋር መኖር የእውቀት ድሃ፣ ከወፈፌ ጋር መኖር ታሳቃቂ፣ ከቁጣ ጋር መኖር በሽተኛ፣ ከአረማዊ ጋር መኖር አመንዝራ፣ ከቀሳውስት ጋር መኖር ፌዘኛ፣ ከሰብቀኛ ጋር መኖር ቂመኛ እንዳያደርግ ተጠንቀቅ። እነዚህ ጋር መኖር ግድ ሲሆንብህ መልካሙን እያዝክ ክፉን አትቀበል። እናትህ እየፈራች ደፋር ናትና ፍርሃቷ ፍሬ እንዳያደርግህ አስተውል። ሴት ልጅ ወንድም የለም እንጂ ብላ ስታደፋፍርህ ለበቀሏ እያዘጋጀች ነውና ተጠንቀቅ። እሷ በቀሏ ሲፈጸም ትረካለች፣ አንተ ግን እየተጸጸት እንዳትኖር አስብበት። አጋዣሌ ብለህ ጥበበኛ እንዳትሆን ለወንድም ሕይወት ተጠንቀቅ። ደቦው የሚጠራው ለስራ እንጂ ለጠብ አይደለምና። ሀብታም ብዙ ገንዘቡን ሲተርክልህ ያንተ እየመሰለህ በምኞት እንዳትዋልል ፍቅር እየሰጠውን የሆንከውን ብቻ ተቀበል። እናትና ሚስት ጌጥ ወዳጅ እንዳይሆኑ ምከራቸው፣ ጌጥ ሰውን ያስታልና። እንደ ሰይጣን አሳሳቾች እንዳይሆን ገስጻቸው፣ አሳሳቾች ይቀጣሉና። የላይ ጌጥ ሲበዛ ውስጥ ባዶ ይሆናል። ሴት ልጅ ትልቅ ውበቷ ንጽህናዋን ማስተዋሏ ነው። በጣም ጌጥ የምታበዛ ሴትም በጭንቀት የምትዋት ስትሆን ያንን ጭንቀት ሰው ያውቅባት እየመሰላት በቀለም ትሸፍነዋለች። ስለዚህ እንዲህ ላሉ ጸልይላቸው፣ ለቀረቡህም ምከራቸው።